አረ ወንድም አንተ ብቻ እኮ አይደለም ማገኘው ሰው እንዳለ ሁለት ብር እያዋጣልኝ ነው። አንተም እኮ እንድታዋጣልኝ ነው። ከሌለ በቾድ መልካም ውለታ ስለሰው በችንገላታ ከሌለ ማናለደጂ ወንድም ሁለት ብር አለህ? አረ ሰዓት እየሄደብኝ ነው። በእናትህ ሁለት ብር ካለህ አረ ወንድም አንተ ብቻ እኮ አይደለም ማገኘው ሰው እንዳለ ሁለት ብር እያዋጣልኝ ነው። አንተም እኮ እንድታዋጣልኝ ነው። የለኝም። በእጅ ብር ከሌለም ትራንስፈር ማድረግ ትችላለህ። የጨረቃ ባንክ አካውንት አለኝ ልላክልህ እሱን። አንተ አትሄድም እንዴ? የለኝም አልኩህ አንዴ። ይርዞር በለው ቋጣሪ ቢገጥም ባልታሰበ ቢጎድል ጎዶ ማጀት በስ እንዴት አየኸው? በለው ያበደ ነው። በጣም ነው ደስ የሚለው። ደሞ የታለ ባለፈው ለስልክ ከቨር ገዛለው ስትል ነበር። ሚገርም ከቨር አግኝቼ ነበር። የት ነበር ያረኩት? ይኸው አገኘሁት። ይሄ አሪፍ አይደል? በጣም አሪፍ ነው። ገና ሳይሆን ላንተ እንደሚሆን ያወቅኩት። እስኪ ስልክህን አምጣው። እሺ እኔማ አንድ ነገር ላወራህ ነበር። ቅድም በስቤ ስለነበረ እሱ ፊት አላወራህም ብዬ ነው። ምን? ሰሞኑን የበስቤን ሁኔታ ሳይው ትንሽ ልክ አይደለም። ሲመስለኝ ሊጀምር ያሰበው ስራ ሳይሳካለት ጊዜው ነው እና በዛ የተነሳ ጥሩ ሙድ ላይ ያለ አይመስለኝም። አይመስልም? እሱማው ስራውን ሲያስብ ይሳካልኛል ብሎ ትልቅ ተስፋ ነበር። አዎ እኔም እሱን ስለማቅ ነው። አሁን ላይ ሳይሳካ መቅረቱ ተስፋ እንዲቆርጥ እያደረገው ነው መሰለኝ። ስለዚህ ምን እናድርግ? ያሰብከው ነገር አለ? እኔም አንድ ሰው አግኝቼ ነገሩን ነግሬው ጨርስልሃለሁ ብሎኛል። ያው ከፈጣሪ ጋር ቢሳካ አስበዋል ጓደኛችን ምን ያህል ደስተኛ እንደሚሆን። ይሄማ ምንም ጥያቄ የለውም። ግን የሚሳካ ነገር ነው። አዎ ልጁ እርግጠኛ ሆኖ ነው የነገረኝ። ያው እንግዲህ ሲሳካ ነው እርግጠኛ መሆን የምንችለው። እኔም እርግጠኛ እስኮን ድረስ አልነግረውም ብዬ ነው ዝም ያልኩት። ልክ ነህ። እርግጠኛ ስንሆን እንነግረዋለን። ይሄው እድሜ ላንተ። ገና ሌላም ጦስ ታመጣብኛለህ። የምን ጦስ? የአብድ ነው። አትሂድ እያልኩ ሄደህ እስከ ዛሬ አጠገቤ መጥቶ ማያውቅ ዛሬ አጠገቤ መጥቶ ሁለት ብር አምጣ ይበለኝ። እንዴት ሊመጣ ቻለ? እሱን አንተ ንገረኝ እንጂ እኔ በምን አውቃለሁ? እስከ ዛሬ አይቼውም አላውቅም ነበር። ዛሬ እንዴት ታዲያ ሊመጣ ቻለ? ያው አጋጣሚ አግኝቶ ሊሆን ይችላል። ቆይ ግን አወቀ? አረ ምን ያቀኛል? ዳግመኛ እንዳይጠይቅኝ የለኝም ብዬ ነው ያባረርኩት። ምን? የምርህን ነው? ምንም አልሰጠኸው? ነገርኩ። ዛሬ ብሰጠው ነገ ጠብቆ መግቢያ መውጫ ያሳጣኝ። እኔ ሰላሜን ነው የምፈልገው። ሰው ነው ሰው በሰውነቱ